አንድ ጥያቄ ልጠይቅህ። ኢንትራንስ ፈተናውን ለማለፍ በየቀኑ ስንት ሰዓት ታነባለህ? አብዛኛው ተማሪ ችግሩ ዕውቀት ማነስ አይደለም፣ ትኩረት ማጣት ነው። ይህንን ቪዲዮ እስከ መጨረሻው ካየህ ኢንትራንስ ላይ ትኩረትህን የሚያበላሹ ነገሮችን እና እንዴት ማሸነፍ እንደምትችል ታውቃለህ። ለዚህ ቻናል አዲስ ከሆንክ ሰብስክራይብ በማድረግ ጀምረው። እንግዲህ ዛሬ የምንመለከተው አሪፍ ዌብሳይት ነው የምንመለከተው። ሁላችንም የኢንትራንስ ተፈታኞች ይህንን ማወቅ አለብን። እንግዲህ በቀረን ጊዜ ይህንን ዌብሳይት በመጠቀም ብዙ ፈተናዎችን ፓይለት ኤግዛሞችን በነፃ ማግኘት እንችላለን ማለት ነው። ከዚህ ቀድሞ የሰራውላችሁን የቴሌግራም ቦት የሚለውንም ቪዲዮ ብትመለከቱ እዛ ላይም በጣም ብዙ ጥያቄዎችን መስራት እንችላለን ማለት ነው። እንግዲህ ወደ ዛሬው ቪዲዮ ስንቀጥል ቀጥታ ወደ ክሮም ነው የምንሄደው። ክሮም ውስጥ ገብተን ሁላችንም ሰርች ኢንጂኑ ላይ ምን ብለን እንጽፋለን? ትኩረት ኢንትራንስ ብለን። እሺ ትኩረት ኢንትራንስ ብላችሁ ከጻፋችሁ ወዲህ እኔ ኦሬዲ መጀመሪያ ስለጻፍኩኝ ያመጣልኛል። እንግዲህ ትኩረት ኢንትራንስ ላይ እንደገባችሁ ከላይ የምትመለከቱት አንድ ፓይለት ኤግዛም የሚለውን ቦታ ታያላችሁ። እንግዲህ እዛ ፓይለት ኤግዛሙ ላይ ትነኩታላችሁ ማለት ነው። ከነካችሁ ወዲህ እዚህ ጋር ሳብጀክት ያስመርጣችኋል ማለት ነው። ናቹራል ከሆናችሁ ባዮሎጂ፣ ማቴማቲክስ፣ ፊዚክስ፣ ኬሚስትሪ፣ ኤስቲኤቲ እና እንግሊሽ አለ። ሌሎችም ለሶሻል ተማሪዎች እዚህ ጋር ሶሻል እና ናቹራል የሚለውን በመምረጥ ብቻ ሶሻሎችም የራሳችሁን ሁሉንም ሳብጀክት ማግኘት ትችላላችሁ ማለት ነው። እንግዲህ ምን ይመስላል የሚለውን ስንመለከት አሁን እዚህ ጋር ባዮሎጂ የሚለውን ብንነካ እዚህ ጋር ስታርት ኤግዛም የሚለውን እንነካለን። ከዛ ፉል ኔም ይላል። ዝም ብለን ፊደሎችን ብቻ እናስገባለን። ከዛ ቀጥታ ወደ ፈተናው ያስገባናል ማለት ነው። እንግዲህ እዚህ ጋር ዝም ብለን ስንነካ እስኪ በዚህ መልኩ ነው የሚያመጣላችሁ። ብዙ ጥያቄዎችን ፓይለት ኤግዛሞችን በዚህ መልኩ በመስራት ሁላችንም ራሳችንን ብቁ በማድረግ በቀረችን እዚህ ጋር ያሳየናል። በቀረችን ቀን ውስጥ ሁላችንም ዝግጁ በመሆን ማለፍ ይገባናል። ለዚህ ቻናል አዲስ ከሆናችሁ አሁንም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃችኋለሁ። በቀጣይ ደግሞ አሪፍ በሆነ ቪዲዮ እስክመጣ ድረስ ሰላም ቆዩ።